ነገ ጥር 20 ቀና ሲሉ ስሉስ ቅዱስን ዝቅ ሲሉ ደግሞ እንጦሮጦስን የሚመለከቱ ሲተኙ ሰባቱ ሊቃነ መላእክት ሲተኙ እኔ ዓለም ሰው እያሉ የሚገፋፉበት እኔ ዓለም የደረቀ እንጨት የሚገፋክለው የ12 ሰዓት መንገድ እየተጓዙ ለ3 ዓመት ካላቀባ በኋላ የደረቀ እንጨት እንዲያፈራ ያደረገ 12 ሰዓት መንገድ እየተጓዙ የ3 ዓመት የትዕግስት በኋላ ፍሬ እንዲያፈራ ያደረጉ ሥጋው ደሙ ሲያቀብሉ አንተ ና ተቀበል አንተኛው ደግሞ ንስሐ ግባ እያሉ ለሥጋው ደሙ የበቃና ያልቀደሰው ለሕዝቡ ሥጋው ደሙ ሲያቀብሉ የመንፈስ አባታቸው አባ ቢሞዋ በመጨረሻዋ ሰዓት ሲያርፉ የገዳሙ መነኮሳት አንተኛው ደግሞ ንስሐ ግባ እያሉ ለሥጋው ደሙ የበቃና ያልያዘውን ሰው የሚለይ የሰው ልጅ አይደለም የመንፈስ አባታቸው ነው። አባ ቢሞዋ በመጨረሻዋ ውሏቸውና አዳራቸው ከመላእክት ጋር የነበረ ቁመታቸው ያጠረ ጽድቃቸው ግን እጅግ የረዘመ አይደለም። አባታችን አባ ዮሐንስ ያላቸው ታላቅ ጥር 20 ወርሃዊ በዓላቸው ነው። ወላጆቿ ሞተውባቸውና አዳራቸው ከመላእክት ጋር የነበረ ቁመታቸው ያጠረ ይህች ደግ ሴት ከወላጆቿ ባገኘችው የውርስ ገንዘብ አብርሃማዊ ሕይወትን ትመራ በዓላተኝነት የምትዳንት አንድ አትናስያ ባኤሳ የምትባል ደግ ታበላለች፣ ታጠጣለች። በዚህ የቀና ሰይጣንም በጎረቤቶቿ ላይ በማደር ከወላጆቿ